ሰላም ተመልካቾቼ እንዴት ናችሁ? በዛሬ ቪዲዮ ይዤላችሁ የመጣሁት እንዴት አድርገን የኤሌክትሮኒክስ እቃ ስልክ ቤት ለመክፈት ምን ምን እንደሚያስፈልገን እና ምን ምን ማድረግ እንዳለብን ከመጀመሪያ በፊት ምን ማድረግ እንዳለብን ነው የማሳያችሁ። ሙሉ ቪዲዮን ተከታተሉት። ላይክ ሰብስክራይብ ፎሎ እንድታደርጉ ወደ ቪዲዮ እንሄዳለን። እሺ ይሄ የምታዩት ነገር መበየጃ ላይ እቃ አስቀምጣችሁ የምትበይዱበት ነው። ከዛ ይሄ ደግሞ ጃምፐር ተርማል ፔስት ይባላል። ይሄ ደግሞ ሊድ ይሄንን እንገዛለን። ይሄ ደግሞ ሊድ በቃ ይሄ ደረቅ ፔስት ነው። ከዛ ይሄ ደረቅ ፔስት ነው። ከዛ እቺ ከመበየጃዋ ጋር ነው የምትመጣው። ቆይ መበየጃውን ላሳያችሁ። መበየጃው ይሄ ነው። በቃ ጫፉ መቀያየር አለው። ከእሱ ላይ እያወጣችሁ ነው የምትቀያየሩት። ከዛን በቃ እንደዛ ይጠቅማችኋል ማለት ነው። ስክሪን ለመበየድ ምናምን ይጠቅማችኋል ማለት ነው። ከዛ ማስቀመጫም አለው የራሱ። እሺ ከዛን ይሄ ደግሞ ብዙ አይነት መፍቻ ያለው ነው። ከውጪ ነው ያስመጣሁት። በዛን ጊዜ በጣም ውድ ነበር የገዛሁት። አሁን እኔ እንጃ ስንት እንደሆነ ባላውቅም በፊት ውድ ነበረ። ይሄንን አሪፍ ነበር የገዛሁት። ይሄ ከመበየጃ ላይ ሊድ ለማንሳት ምናምን የምንጠቀምበት ነው። ይሄ ደግሞ መልቲሜትር ይባላል። ያ ኮንቲኒቲ ምናምን ዳዮድ ካፓሲተር ምናምን ለመንካት የምንጠቀምበት ነው። ይሄ መበየጃ ነው። በፊት 450 ብር ነበር የገዛሁት። በቃ እንደዚህ ነበር ስጠቀም የነበረው።